ሄሎ ጋይስ ሜድፍሌክሶች ነን። ቴሌግራም ቻናላችንን ጆይን አድርጉ። በቻናሉ ላይ ከፕሪሜድ እስከ ኢንተርንሺፕ ፋይሎች፣ ፒፒቲዎች፣ ሀይልድ ኖቶች እንደዚሁም ቪዲዮዎች፣ ፕሪቪየስ ይር ኤግዛም እንደዚሁም ደግሞ ኤግዛም ቲፖችን ታገኙበታላችሁ። ይጠቅማችኋል። ጆይን ለማድረግ ከታች ዲስክሪፕሽን ላይ ሊንክ ይቀመጥላችኋል። እንደዚሁም ስልክ ቁጥር አለ፣ ደውሉ፣ ታገኙናላችሁ። እንደዚሁም በዚህ የዩቲዩብ ቻናላችን ትምህርታዊ የሆኑ ከፕሪሜድ ጀምሮ ቪዲዮዎችና ትምህርቶችን እናስቀምጥላቸዋለን። ጆይን አድርጉ፣ ሰብስክራይብ ያድርጉ፣ እንደዚሁም የደውል ምልክቷን ይጫኑ። Hello guys, we are going to say about the physiology of the muscle. When we say the physiology of the muscle, first thing we have to know is about the characteristics of the muscle. Muscle has four main characteristics. የመጀመሪያው excitability የምንለው ነው። excitability ማለት the ability to generate electrical impulse ነው። አክሽን ፖቴንሻል በሚላክበት ጊዜ መስላችን ምላሽ የመስጠት ፖቴንሻሉ excitability ይባላል። ቀጣዩ ደግሞ ኮንትራክቲሊቲ ነው። ኮንትራክቲሊቲ ማለት ደግሞ የመኮማተር ችሎታው ነው። መስል ሾርተን ይሆናል ወይም ደግሞ ዳብሊቲ ቱ ቢካም ሾርተን ነው። አክሽን ፖቴንሻል በሚላክበትና ስቲሙሌት በሚደረግበት ጊዜ ይኮማተራል እና ይሄኛው ሌላኛው ካራክተሪስቲክስ ነው። ቀጣዩ ደግሞ ኤክስቴንሲቢሊቲ የምንለው ነው። ኤክስቴንሲቢሊቲ ማለት ዳብሊቲ ቱ ስትሬች ነው ወይም ደግሞ የመለጠጥ ጸባይ ነው። ስለዚህ መስላችን መለጠጥ ይችላል። ኢን ደ ላስት ዋን ኢዝ ኢላስቲክሲቲ። ኢላስቲክሲቲ የሚለው ደግሞ ዳብሊቲ ቱ ሪኮይል ነው። ያ ማለት የተለጠጠው ምስል በምንለቅበት ጊዜ ወደ ነበረበት ሬስቲንግ ፖዚሽኑ መመለስ ይችላል ማለት ነው። ልክ የብር ላስቲክ ጎትታችሁ ስትለቁት ወደ ነበረበት ፖዚሽን እንደሚመለሰው ያክል ማለት ነው። ስለዚህ እነዚህ ሜን የመስል ካራክተሪስቲክ ናቸው። የመጀመሪያው ኤክሳይታቢሊቲ፣ ከዛ ኮንትራክቲሊቲ ብለናል። ከዛ በመቀጠል ደግሞ ኤክስቴንሲቢሊቲ፣ the last one is elasticity. The next thing we have to know is the function of the muscle. መስል እንደምታውቁት በጣም ብዙ ጥቅም አለው። እዚህ ጋር ግን the main functionዎቹ እናያለን። የመጀመሪያው ፎር ሙቭመንት ነው። የምንበላው ፎር ስፒች፣ እንደዚሁም የተለያዩ ፊዚካል እንቅስቃሴዎችን ማድረግ የምንችለው በመስል ነው። ኢቨን ኢፍ ዲያፍራማችን የሚሰራው በመስል ነው። ስለዚህ ፎር ብሪዚንግም ይጠቅማል። ሌላኛው ደግሞ ፖስቸር ኤንድ ስታቢሊቲን ኪፕ ለማድረግ ነው። ስለዚህ አጌኒስት ግራቪቲ ፖስቸራችንን ኪፕ አድርገን ለመቀጠል ግዴታ መስል ያስፈልገናል። እንደዚሁም ደግሞ ለተርሞጂነሲስ ይጠቅመናል። ተርሞጂነሲስ ማለት ሂት ጀነሬት ያደርግልናል ማለት እንዴት ብትሉ፣ ለምሳሌ በብርድ ሰዓት ሺቨሪንግ ኢፌክት ይፈጥራል። ስለዚህ በመንቀጥቀጥ ሰውነታችን ሂት ጀነሬት እንዲያደርግ ይረዳዋል። The next thing we have to know is the classification of the muscle. መስል በአናቶሚካሊ እንደዚሁም በሂስቶሎጂካል ክላሲፋይ ይደረጋል። ሂስቶሎጂካሊ ስትሬትድ ኤንድ ነን ስትሬትድ ተብሎ ነው። አናቶሚካሊ ደግሞ በሶስት ይከፈላል። ስኬሌታል መስል፣ ካርዲያክ መስል ኤንድ ቪሴራል መስል። ስኬሌታል መስል የምንለው ቮለንተሪሊ ነው። ስለዚህ ቮለንተሪሊ ነው ማለት ገቨርን የሚደረገው በሶማቲክ ነርቨስ ሲስተም ነው። ስለዚህ እኛ ኮንትሮል ልናደርገው እንችላለን። ለምሳሌ እጃችንን እንጠፍ ብለን ካሰበን እናጥፋለን። ስኬሌታል መስልን ራሳችን ኮንትሮል አድርገን የምንጠቀምበት ነው። ሌላኛው ደግሞ ካርዲያክ ኤንድ ቪሴራል። እነዚህ ደግሞ ኢንቮለንተሪ ናቸው። ኢንቮለንተሪ ማለት እነዚህ መስሎች ከኛ ኮንትሮል ውጭ ናቸው። ልባችን ለምሳሌ ተኝተን እኛ ሳናቅ ይመታል ሳያቋርጥ። ያ የሆነበት ምክንያት ገቨርን የሚደረገው በአውቶኖሚክ ነርቨስ ሲስተም ነው። አውት ኦፍ የኛ ኮንትሮል ነው። ሌላው ደግሞ ቪሰራል ብለናል። ቪሰራል ስሙዝ የምንለው በዋነኛነት ቪሰራል ኦርጋኖች ላይ የሚገኝ ነው። ሞስሊ በጂአይ ላይ የሚገኘው የመስል ታይፕ ነው። እሱም ከኛ ኮንትሮል ውጭ ነው። ከዛ ደግሞ ስኬሌታል እና ካርዲያክ መስል ማስታወስ ያለባችሁ ሂስቶሎጂካሊ ስትሬትድ ነው። ቪሰራል የምንለው ግን ነን ስትሬትድ ነው። ስለ ክላሲፊኬሽኑ ምን አለን? በሶስት ይከፈላል። ፈርስት ዋን ኢዝ ካርዲያክ መስል፣ ዘን ስኬሌታል መስል አለን፣ ከዛ ደግሞ ስሙዝ መስል አለን። ናው ቱ ዘ ኔክስት ሌትስ ሲ ዘ ፈርስት ዋን። ስለዚህ መጀመሪያ ያለው ስኬሌታል መስል ነው። ስለ ስኬሌታል መስል የተወሰነ እናያለን። ስኬሌታል መስል ዶሚናንት ቲሹ ኦፍ ስኬሌታል ሲስተም ነው እና ዌል የሆነ ዴቨሎፕድ የሆነ ስትሬሽን አለው። ስለዚህ ወደፊት እናያለን። ዳርክ እና ላይት ባንድስ አንድ ላይ ኢንቴግሬት አድርገው ሳክሮሌም ማንሳት ይሰሩልናል። እና ቅድም እንዳየነው ቮለንታሪሊ መስል ነው። ከዛ ደግሞ ኮንትራክት ኦንሊ የሚያደርገው ለስቲሙለስ ነው ሪስፖንድ የሚያደርገው እና እንዳየነው ለፖስቸር፣ ለሙቭመንት፣ ለስፒች፣ ለሪስፓሬሽን ስኬሌታል መስላችን በዋነኝነት ይጠቅመናል።
ሌቭል ኦፍ መስል ኦርጋናይዜሽን ነው። መስል እንደምናውቀው አን ኦርጋን ነው፣ ትልቅዬ ነው። ግን መስል ውስጥ ደግሞ ትናንሽ ዘንጎች አሉ። እነዚህ ዘንጎች ምን ይባላሉ? መስል ፋይበር ይባላሉ። መስል ፋይበር የምንላቸው ኮንትራክታይል የሆኑ ኦርጋኖች ሆነው ከፕሮቲኖች የተሰሩ ናቸው። ስለዚህ እንደምታዩት ይሄ ትልቁ መስል ነው። ከዛ ውስጡ ደግሞ ትናንሽ መስል ፋይበሮች አሉ ማለት ነው። አያችሁት እዚህ ጋር። ከዛ ደግሞ ውስጡ መስል ፋይበር አለው። መስል ፋይበሩ ሌላ ስሙ ደግሞ መስል ሴል ወይም ደግሞ ማዮ ፋይብሪል ተብሎ ይለያል ማለት ነው። ስለዚህ እነዚህ ማዮ ፋይብሪል ውስጥ ደግሞ ምን አሉ? ፕሮቲኖች። በዋነኝነት ያሉ ፕሮቲኖች ማዮሲን ኤንድ አክቲን ይባላሉ። ማዮሲን አክቲን ምንድን ናቸው? ኮንትራክታይል ፕሮቲን ናቸው፣ ወይም ኮንትራክት ማድረግ የሚችሉ ፕሮቲኖች ናቸው ማለት ነው። ስለዚህ እነዚህ ማዮሲን አክቲን ደግሞ ኦቨርላፕ ሆነው አሬንጅ ተደርገዋል። ይህ ደግሞ ምን ይባላል? ሳክሮመር። ስለዚህ ሳክሮመር ምንድን ነው? ማዮሲን ኤንድ አክቲኖቹ አሬንጅድ የተደረጉበት ዩኒት ነው ማለት ነው። እዚህ ምስል ላይ እንደምታዩት ይሄ ሳክሮመር ነው። ከዚች እስከዚች አንድ ሳክሮመር፣ ከዚች እስከዚች አንድ ሳክሮመር እያለ ይሄዳል። ትልቁ መስል ነው። በውስጡ እዚህ ጋር እንደምታዩት በጣም ብዙ መስል ፋይበሮች አሉበት ማለት ነው። እና አንድ ላይ እያንዳንዱ ውስጡ ደግሞ ሳክሮመር የሚባል የመስል ዩኒት አለው ማለት ነው። አሁን ማወቅ ያለብን ሳክሮመር ነው። ስለዚህ ሳክሮመር ላይ ደግሞ መለየት ያለብን ነገሮች አሉ። የመጀመሪያው ዜድ ላይን የምንለው ነው። ዜድ ላይን የምንለው ከአንደኛው ሳክሮመር ወደ ሌላኛው ሳክሮመር ለመለየት እንደ ድንበር የሚያገለግለን ነው። እንደምታዩት እዚህ ጋር ዚግዛግ አለ አይደለ? ዚግዛጉ ዜድ ነው። በዜድ ያዙት። ዚግዛግ ሲሆን ዜድ ላይን ነው ማለት ነው። ስለዚህ ከዚህኛው ዜድ ላይን እስከዚህኛው ዜድ ላይን ድረስ ያለው አንድ ሳክሮመር ነው ማለት ነው። ስለዚህ ከዚህኛው ደግሞ ወደዚህ አንድ ሳክሮመር ነው ማለት ነው። ቀጣዩ ደግሞ ኤ ባንድ የምንለው ነው። ኤ ባንድ የምንለው ደግሞ ከአንዱ ማዮሲን እስከ አንደኛው ማዮሲን ድረስ ያለው ስትሬች ነው ማለት ነው ኤ ባንድ የምንል። ስለዚህ እንደምታዩት ማዮሲን ምንድን ነው ያልኳችሁ? ይሄ ወፍራሙ ነው ቀዩ። ስለዚህ ከዚችኛዋ ጫፍ ወፍራሟ እስከዚችኛዋ በደንብ ላሳያችሁ ብዬ ነው፣ እስከዛ ድረስ ያለው ማዮሲን ይባላል ማለት። ስለዚህ ከዚህ እስከዚህ ድረስ ማዮሲን ነው። ስለዚህ ማዮሲን ላይ አንደኛው ወፍራሙ ብቻ ሳይሆን ኦቨርላፕ ያደረጉት አክቲን ፊላመንቶቹ ይገኛሉ። ቀጣዩ ደግሞ ማወቅ ያለብን አይባንድ ነው። አይባንድ የምንለው ደግሞ አክቲኑ ብቻ የሚገኝበት ነው። አይባንድን እንዴት እንለየዋለን? ከዚህ ከማዮሲኑ መጨረሻዋ ጫፍ እስከዚችኛዋ መጨረሻ ጫፍ መሀል ላይ ማን ያለው? አክቲኑ ብቻ ወይም ደግሞ ቲም ፍላመንቱ ብቻ ያለው ማለት። ስለዚህ አክቲኑ ብቻ የሚገኝበት ቦታ አይባንድ ይባላል። ሌላው ላስት ነገር ማወቅ ያለባችሁ ኤች ዞን። ኤች ዞን ደግሞ ወፍራሙ ብቻ የሚገኝበት ነው። ኤች ዞን ይሄኛው ነው እዚህ ጋር እንደምታዩት ነው። ስለዚህ ቀዩ ፓርት ሆኖ ወፍራሙ ኦቨርላፕ ያለው የሌለበት ብቻውን ማዮሲኑ ብቻ የሚገኝበት። ስለዚህ ኤች ዞን ከተባለ ለማዮሲኑ ብቻ ነው። አይባንድ ደግሞ ለአክቲኑ ብቻ ነው ማለት። ዜድ ላይን ወይም ደግሞ ዜድ ዲስክ የምንለው ደግሞ በእያንዳንዱ ሳክሮመር መካከል እንደ ባውንደሪ የሚያገለግለን። ከዛ መሀል ላይ ደግሞ ኤምላይን ይባላል። ኤምላይን ምንድነው? ማዮሲኖቹን ቱጌዘር አታችድ እንዲሆኑ የሚይዛቸው ላይን ነው ኤምላይን ብለን የምንጠራው። ስለ ማዮሲን ኤንድ ስለ አክቲን የተወሰነ እንይ። የመጀመሪያው ማዮሲን ነው። ማዮሲን የምንለው ሎንግ የሆነ ፋይበረስ ፕሮቲን ነው እና ሄድ አለው። ሄዱ ስቲካውት የሚያደርግበት ነው ከማጋ ከአክቲኑ ጋር። ስለዚህ ማዮሲን አንዷን ብቻዋን አውጥተን ስናያት ይህንን ነው የሚመስለው። ከዛ ሄድ አለው። ሄዱ ላይ ደግሞ ሁለት የሆኑ ባይንዲንግ ሳይቶች አሉበት። አንደኛው ከአክቲኑ ጋር ባይንድ የሚያደርግበት ነው። አክቲን ኤንድ ማዮሲን አላለ። ማዮሲን ቲክ ፍላመንት ወፍራሙ። ስለዚህ ወፍራሙ አንድ ለብቻዋን ስናወጣት እንደዚህ ነው። ከዛ ቴል አለው፣ ቼን ላይ አሬንጅመንት ነው ያለው። ከዛ ሄዱ ላይ እንደምታዩት ሁለት አይን ያለ ይመስላል። ስለዚህ እነዚህ ባይንዲንግ ሳይቶቹ ናቸው። አንደኛው ባይንዲንግ ሳይቱ አክቲን ባይንዲንግ ሳይት ነው። ሁለተኛው ባይንዲንግ ሳይቱ ደግሞ ኢነርጂ ስለሚያስፈልገው ኤቲፔስ ባይንድ የሚያደርግበት ነው። ስለዚህ እነዚህ እያንዳንዳቸው ተሰብስበው መልቲፕል አንድ ላይ ሆነው ነው ማዮሲንን ፎርም የሚያደርጉት ማለት። አክቲን ነው። አክቲን የምንለው ቅድም ማዮሲን ቲክ አላለም። አክቲኑ ደግሞ ቲን ፍላመንት ነው። ስለዚህ አክቲን የምንለው ማዮሲን ባይንዲንግ ሳይት አለው። ቅድም ማዮሲን ጭንቅላቱ ላይ ከአክቲን ጋር ባይንድ የሚሆንበት አለው። ከዛ ደግሞ ኤቲፔስ አለው እንዳለው፣ ይሄኛው አክቲኑ ደግሞ ከማዮሲኑ ጋር ባይንድ የሚሆንበት ሳይት አለው። ስለዚህ እንደዚህ ክብ ክብ ነገር ሆኖ አያቸዋታ። እነዚህ ባይንዲንግ ሳይቶቹ ናቸው። ከዛ አሬንጅድ የሆነው ደግሞ እንደዚህ እንደምታዩት የተቆላለፈ ነገር መስሎ ደብል ሃይሌክስ ስትራክቸር ይሄ ዲኤንኤ ላይ እንደምታዩት ማለት። ስለዚህ እንደዚህ አይነት መስል ኮንትራክሽንን ለመረዳት ከአክቲኔን ማዮሲን ምን እንደሆነ ካወቅን በኋላ ደላስቲንግ ማወቅ ያለብን ትሮፖማዮሲንን ትሮፖኒን ምን እንደሆነ ነው። ትሮፖማዮሲን የምንለው እንደ ሮፕ እንደ ገመድ አይነት ስትራክቸር ነው። ከአክቲን ጋር ባይንድ ይሆንና ብሎክ ያደርጋል።
አክቲን ከማዮሲኑ ጋር ባይንድ እንዳይሆን ብሎክ የሚያደርግ ነው። ስለዚህ አክቲን እንደምታዩት ባይንዲንግ ሳይት አላቸው ከማዮሲኑ ጋር ባይንድ ለማድረግ የሚረዳቸው። ነገር ግን ትሮፖማዮሲን እንደምታዩት እዚህ ጋር አክቲን ከማዮሲኑ ጋር ባይንድ ለመሆን የሚጠቀምበት ሳይት ነው። ነገር ግን ይሄ ትሮፖማዮሲን የምንለው እንደ ገመድ ያለ ስትራክቸር ነው እና ምንድን ነው የሚያደርገው አክቲኑ ከማዮሲኑ ጋር ባይንድ እንዳያደርግ ከቨር ያደርጋል። ስለዚህ ይህንን ሪሊዝ ለማድረግ ደግሞ እንደ ቁልፍ አይነት ነገር አለ። ያ ደግሞ ትሮፖኒን ይባላል። ትሮፖኒን 3 የሆኑ ባይንዲንግ ሳይቶች አሉት። አንደኛው ከአክቲኑ ጋር ባይንድ የሚሆንበት ነው። አንደኛው ከካልሽየም ጋር ባይንድ የሚሆንበት ነው። አንደኛው ደግሞ ከራሱ ከትሮፖማዮሲን ጋር ባይንድ የሚያደርግበት ነው እና እንደ ቁልፍ ነው። ስለዚህ ትሮፖማዮሲኑ እንደ ቁልፍ ነው የሚያገለግለው። ካልሽየም መክቶ አክቲቬት እስካላደረገው ድረስ ይህንን ከቨር እንዲያደርግ ወይም ትሮፖማይሲን ወይም የገመድ ላይክ ስትራክቸር ያለው አክቲን ባይንዲንግ ሳይቱን ከቨር እንዲያደርግ ያደርጓል። ስለዚህ ማዮሲን መጥቶ አታች መሆን አይችልም፣ ምክንያቱም ክሎዝድ ሆኗል ወይም ከቨር ተደርጎበታል። ስለዚህ መስል ኮንትራክት በሚያደርግበት ጊዜ ቅድም ያየናቸው ቲን እና ቲክ ፍላመንቶቹ ሙቭ ያደርጋሉ። እንዴት ነው የሚያደርጉት? እነዚህ አክቲኖቹ ወደ መሀል ይመጣሉ። ስለዚህ እቺ ኤች ዞኗ ትንሽዬ ትሆናለች። ከዛ ደግሞ እዚህ ጋር ያለው አይ ባንዷም ደግሞ ያጥራል። ስለዚህ መስል ሪላክስ ሲያደርግ ይረዝማል፣ ኮንትራክት ሲያደርግ ደግሞ ሾርተን ያደርጋል። እንዴት እንደሆነ ደግሞ ኢንዲቴል እናየዋለን። አሁን ከላይ ያወራናቸው ነገሮች በሙሉ ትክክለኛው የዋናው መስል እንዴት ኮንትራክት ያደርጋል የሚለውን አንደርስታንድ እንድናደርግ ነው የመጡት። ስለዚህ ኤክሳይቴሽን ኮንትራክሽን ኮፕሊንግ ይባላል መስል ኮንትራክት የሚያደርግበት መካኒዝም እና መስል ኮንትራክሽን ኮዝድ የሚያደርገው በዲፖላራይዜሽን ኦፍ ደ መስል ሴል ነው እና ያ ደግሞ ስላይድ ሙቭመንት እንዲያደርጉ አክቲን ማዮሲን ስለዚህ አክቲን ማዮሲን ላይ ስላይድ ሙቭመንት ያደርጋል እና ያ ደግሞ ኮንትራክሽን ያስከትላል። የመስል መኮማተር የምንለው ወይም ሾርትኒንግ ኦፍ ደ መስል ማለት ነው። ስለዚህ ይሄ ስቴፕ በአጠቃላይ 7 ዋና ዋና ስቴፖች አሉት። የመጀመሪያ አክሽን ፖቴንሻል ነው። አክሽን ፖቴንሻሉ መስል ፋይበር ላይ ሪችድ ያደርጋል። ስለዚህ የአክሽን ፖቴንሻል ደግሞ ዲፖላራይዜሽን ያስከትላል። ከዛ ካልሽየም ሪሊዝድ እንዲሆን ያደርጋል። ያ ደግሞ ካልሽየም ይመጣና ትሮፖኒን ቅድም ሎክድ ያደረገው ትሮፖማይሲንን ሎክድ ያደረገው ትሮፖኒን አክቲቬት እንዲሆን ያደርገዋል። ስለዚህ ትሮፖኒን አክቲቬት በሚሆንበት ጊዜ ደግሞ ሮፕ ላይክ ስትራክቸር አላለም ትሮፖማይሲን እና አክቲኑን ከቨር አድርጎታል ብለናል ከማዮሲኑ ጋር ባይንድ እንዳይሆን። ስለዚህ ትሮፖማይሲኑ ሪሊዝ ይደረጋል። የትሮፖማይሲኑ ሪሊዝ በሚሆንበት ጊዜ ደግሞ አክቲን እና ማዮሲን አንድ ላይ በመሆን ክሮስ ብሪጅ ይሰራሉ። ከዛ ያ ደግሞ ፓወር ስትሮክ ይባላል። ፓወር ስትሮክ ማለት ኤቲፔዙ ማለት ነው። ያ ማዮሲን ሄዱ ወደ ውስጥ ኢንዋርድ አክቲን እንዲስበው ያደርጋል። ከዛ ደግሞ ያን ካረገ በኋላ ደግሞ ሬስቲንግ ስቴት አለ። ስለዚህ ሬስት ያደርጋል። እነዚህን ስቴፖች ኢች ባይ ኢች ዋን ባይ ዋን እናያቸዋለን። ስቴፕ 1 የምንለው አክሽን ፖቴንሻል ነው ቅድም እንዳየ ነው። ስለዚህ አክሽን ፖቴንሻል ሪች ያደርጋል መስል ፋይበር ወይም ደግሞ መስል ሜምበሪን ላይ። ስለዚህ የአክሽን ፖቴንሻል እንደምታውቁት አፐርና ሎወር ሞተር ኒውሮን አለ። ከዛ በኋላ አክሽን ፖቴንሻሉ መስል ሴል ላይ በሚደርስበት ሰዓት አሴቶኮላይን ሪሊዝ ይደረጋል። አሲቶኮሊያኑ ኒውሮ መስኩላር ጃክሽን የምንለው ጋር ሪሊዝድ ይደረግልናል። ይሄ አንድ የነርቭ ሴል ነው። ስለዚህ እንደምታዩት አክሽን ፖቴንሻል ይመጣል። ከመጣ በኋላ አሲቶኮላይን ሪሊዝድ ይሆናል ኒውሮ መስኩላር ጃክሽኑ ላይ። ከዛ በኋላ ደግሞ ሊጋንድ ጌትድ አዮን ቻናሎች አሉ። እነዚህ ቻናሎች ኦፕን ያደርጋሉ። ስለዚህ ፖታሽየም አውትሳይድ ዘ ሴል፣ ሶዲያም ደግሞ ኢንሳይድ ይገባል። ያ ደግሞ ሜምበሪኑን ዲፖላራይዝድ ያደርገዋል። ከዛ በኋላ ካልሽየም ይገባል። ካልሽየም ቻናሎች ኦፕን ያደርጋሉ። ስቴፕ 1 እንዳልነው አክሽን ፖቴንሻል ነው። ከዛ በኋላ ደግሞ ስቴፕ 2 ነው የሚመጣው። ስቴፕ 2 ላይ ማወቅ ያለብን ካልሽየም ሪሊዝድ ይሆናል አለን። ስለዚህ ዲፖላራይዜሽን በሚኖርበት ጊዜ ካልሽየሙ ሪሊዝድ ይሆንና በሜምበሪኑ ላይ ይሄ ኢንቫጂኔሽን የሆኑ ነገሮች አሉና እነዚህ ቲቲዩብልስ ይባላሉ። በእነዚህ ቲቲዩብሎች ትራቭል ማድረግ ይጀምራል። ከዛ በኋላ ደግሞ ሳክሮፕላዝሚክ ሬቲኩለም ይባላል። ልክ ሌላ ሴል ላይ ኢንዶፕላዝሚክ ሬቲኩለም እንደምንለው ሞዲፋይድ ቨርዥኑ ነው። ስለዚህ እዛ ሳክሮፕላዝሚክ ሬቲኩለም ውስጥ ደግሞ ካልሽየሞች ስቶርድ ሆነው ይቀመጣሉ በመስል ሴል ማለት። ስለዚህ እነዚህ ካልሽየሞች ዲፖላራይዝድ የሆኑ በሚመጡበት ጊዜ ሳክሮፕላዝም ሬቲኩለም ውስጥ ያሉ ካልሽየሞች ሪሊዝድ እንዲሆኑ ወይም ስቶር የተደረጉ በጣም ብዙ ካልሽየሞች ከሴሉ እንዲወጡ ያደርጋቸዋል።
እሺ ከዛ ያ ካልሽየም ከተለቀቀ በኋላ ቀጣዩ ስቴፕ ካልሽየም ይመጣና ትሮፖኒንን አክቲቬት ያደርጋል። እንዳልነው ቅድም ትሮፖኒን የሚባል ነገር ያለ ብለናል እና ያ ትሮፖኒን ደግሞ እንደ ገመድ እንደዚህ የተያያዘው የምታዩትን ትሮፖማይሲንን አክቲኑን ሸፍኖ እንዲይዝ እንትን አድርጎታል፣ ሎክድ አድርጎታል። ከዛ ግን ካልሽየም ይመጣና እዚህ ጋር እያችሁታ ከትሮፖኒን ጋር ባይንድ ያደርጋል። ባይንድ በሚያደርግበት ጊዜ እነዚህ ክብ ክቦቹ የአክቲን ከማዮሲኑ ጋር ባይንድ እንዲያደርግ የሚያደርጉ ሳይቶቹን ሪሊዝድ እንዲሆን ያደርጋል። ወይም ደግሞ ትሮፖማይሲኑ እንዲንቀሳቀስና እነዚህ ባይንዲንግ ሳይቶቹ ፍሪ እንዲሆኑ ያደርጋል እና ስቴፕ 3 ነው። ስለዚህ ትሮፖኒን የምንለው ትሮፖማይሲንን እንደ ቁልፍ በመቆለፍ አክቲኑ ባይንዲንግ ሳይቱ ክሎዝድ እንዲሆን ነበር የሚያደርገው። ነገር ግን ካልሽየም በሚመጣበት ሰዓት አክቲቬት ያደርገውና ሪሊዝድ ያደርገዋል። በዚህ ሰዓት የማዮሲን ሄዱ ከአክቲኑ ጋር መያያዝ እንዲችል ሳይቱ ፍሪ ይሆንለት። እንዳየነው ማዮሲኑ ከአክቲኑ ጋር ባይንድ ማድረግ ይችላል። ባይንድ ካደረገው በኋላ ደግሞ ዋናው ዓላማው ምንድነው? ሙቭ ለማድረግ ነው። ስለዚህ ማዮሲኑ ከአክቲኑ ጋር ባይንድ ይሆናል። ከዛ በኋላ ወደ ኢንወርድ ሙቭ ያደርገዋል፣ አክቲኑን ስላይድ ያደርገዋል። ዘን ዘ ኔክስት ስቴፕ የምንለው ማዮሲን ሪሊዝ ያደርጋል። ቅድም እንዳየነው ማዮሲኑ ባይንድ ያደርጋል፣ ከዛ ወደ ውስጥ ይስበዋል። ከዛ በኋላ ደግሞ መልሶ ዲታች ያደርጋል እና ቀጣዩን ፓርት እንደዚህ ይዞ ወደ ውስጥ ለማስገባት ማለት። ስለዚህ ለኔክስት ኮንስትራክሽን ማዮሲን እንደገና ዲታች ያደርጋል እና ዲታች እንዲያደርግ ግን ኢነርጂ ያስፈልጓል እና ኤቲፒ ሪኳየር የሚያደርግ ፕሮሰስ ነው። ላስት ስቴፕ የምንለው ካልሽየሙ ሪተርን ያደርጋል ነው። ቅድም ካልሽየም መጣልን በሳክሮፕላዝም በቲቲዩብሎች አልፎ ሳክሮፕላዝም ከሬቲኩለም ውስጥ ስቶርድ የሆኑት ካልሽየሞች መጡ። ከዛ ትሮፖማይሲንን ሪሊዝ ያደረጉት። ከዛ አክቲንና ማዮሲኖቹ ስላይድ ማድረግ ጀመረዋልን። ከዛ በኋላ ደግሞ ይሄ ፕሮሰስ እንዲቆም ካልሽየሙ መመለስ አለበት። ስለዚህ ላስት ስቴፑ ሳክሮፕላዝሚክ ሬቲኩለም የምንለው ካልሽየምን ፓምፕ ማድረግ ያቆማል እና ደግሞ ውጭ የወጡት ካልሽየሞችም ደግሞ ወደ ቤታቸው ይመለሳሉ። ኮንክሉድ ስናደርገው ኤክሳይቴሽን ኮንትራክሽን ኮፕሊንግ ቲዮሪን ስናይ ኤክሳይቴሽን ኮንትራክሽን ቲዮሪ ፊዚዮሎጂካል ሊንክ ነው በኤሌክትሪካል ስቲሙሌሽን እና በሜካኒካል መስል ኮንስትራክሽን መካከል ያለውን ፕሮሰስ የሚያወራልን ነው። ፕሮሰሱ ቢግን የሚያደርገው በአክሽን ፖቴንሻል ነው። አክሽን ፖቴንሻል ትራቭል ያደርጋል እና አክሽን ፖቴንሻል ትራቭል ስሮ ደ ሳክሮሌማ ያደርጋል። ከዛ በኋላ ደግሞ ወደ ቲቲዩብል ውስጥ ኢንተር ያደርጋል። ከዛ ቲቲዩብል ውስጥ ከገባ በኋላ ደግሞ ትሪገር ያደርጋል ካልሽየም ሪሊዝ እንዲሆን ምን ውስጥ የተጠራቀሙትን ሳክሮፕላዝሚክ ሬቲኩለም። ሳክሮፕላዝሚክ ሬቲኩለም ደግሞ የኢንዶፕላዝሚክ ሬቲኩለም ሞዲፋይድ ቨርዥን የሆነ ሴል ነው ማለት። ስለዚህ ከሱ ውስጥ ካልሽየሞቹ ሪሊዝድ ይሆናል። ካልሽየሞቹ ሪሊዝድ ከሆኑ በኋላ ካልሽየሞቹ ደግሞ ትሮፖኒን ላይ ባይንድ ይሆናሉ። ከዛ ያ ደግሞ ትሮፖማይሲኑ ሪሊዝድ እንዲሆንና አክቲን ባይንዲንግ ሳይቱን ፍሪ እንዲያደርግ ያደርጋል። ከዛ ማዮሲን ሄዶቹ አታች ያደርጋሉ ከአክቲኖቹ ጋር። ከዛ በኋላ ደግሞ ፓወር ስትሮክ የሚባለው ይሄ ኤቲፒው ፐርፎርም ያደርጋል። ከዛ ጀነሬት ያደርጋል። ይሄ ማዮሲን ሄዶቹ አክቲኖችን ወደ ውስጥ ይስቡታል። ስለዚህ ወደ ውስጥ እንዲገባ ያደርጋል ማለት ነው። ያ ደግሞ ኮንትራክሽንን ጀነሬት ያደርጋል እና ያ ደግሞ በኤቲፒ ነው የሚመራው። ከዛ በኋላ ሪሊዝድ አድርጎ ይሄ ማዮሲንን አክቲን ባይንዲንጎቹ ባይንድ ያደረጉት ሪሊዝ እንዲሆኑ እና ከዛ ማዮሲን ሄዱ ሌላ አክቲንን ባይንድ አድርጎ እንደገና ወደ ውስጥ እንዲያስገባው ኤቲፒ ያስፈልጋል ማለት ነው። ከዛ ዘላስት ዋን ደግሞ የመጡት ካልሽየሞቹ ሪላክሴሽን ስቴት ላይ ካልሽየሞቹ ሪአፕቴክ ይደረጋሉ።